ኦኬ ጋይስ እንግዲህ በመቀጠል ወደ ቻርታችን ተመልሰናል ማለት ነው። ስለዚህ ፌር ቫልዩ ጋፕ የሚለውን ኮንሴፕት የምናይ ይሆናል ማለት ነው በዚህ ቻርት ላይ። ስለዚህ መጀመሪያ ምንድነው ያለው ሃየር ታይም ፍሬም ትሬንዳችን ላይ ምን እናደርጋለን? ፌር ቫልዩ ጋፓችንን አይደንቲፋይ እናደርጋለን መጀመሪያ። ከዛ በኋላ ደግሞ ምን እናደርጋለን? እዛ ፌር ቫልዩ ጋፕ ድረስ እስከሚመጣ ድረስ እንጠብቃለን። ዘን ከመጣ በኋላ እዛ ጋራ ኤክስኪዩት እናደርጋለን። ዛት ፌር ቫልዩ ጋፕ ጋር ኤክስኪዩት እናደርጋለን። ስለዚህ ስቶፕ ሎሳችንን ደግሞ አቦቭ ወይም ቢሎ ዛት ፌር ቫልዩ ጋፕ ይሆናል። ከዛ ቲፒያችን ደግሞ ሃይስ ኤንድ ሎ ላይ ይሆናል የሚል ኮንሴፕት ነበር ያየነው ማለት ነው። ዘን ሌላኛው ደግሞ ትሬንዳችንን መጀመሪያ አይደንቲፋይ ለማድረግ ምን እናደርጋለን አይደል? ሊኩዊዲቲ ስዊፕ እንጠቀማለን። ሊኩዊዲቲ ስዊፕ ካደረገልን በኋላ ማርኬት ስትራክቸር ሺፍት ይፈጥርናል። ልክ ከፈጠረልን በኋላ በሚፈጥራት ጋፕ ጋር እዛ ጋራ ሪቴስት ሲያደርግ ሪተርን ሲያደርግ እዛ ጋራ እንገባለን ማለት ነው። ስለዚህ አሁን በመቀጠል የምናየው እሱን ነው ማለት ነው። ስለዚህ ቀጥታ ወደ ቻርታችን ላይ ገብተናል። ይሄ ትሬዲንግ ቪው ቻርት የምንለው ነው ማለት ነው። ስለዚህ አሁን እዚህ ጋር በምናይበት ሰዓት እንዴት ነው አይደንቲፋይ የምናደርገው የሚለውን ነገር በምናይበት ሰዓት እዚህ ጋር ለምሳሌ አሁን እዚህ ጋር በምናይበት ሰዓት እዚህ ጋር ምን አደረገ? ሊኩዊዲቲ ስዊፕ አደረገልን። ዘን ከዛስ ሊኩዊዲቲ ስዊፕ ካደረገ በኋላ ምንድነው የፈጠረው? እዚህ ጋራ ማርኬት ስትራክቸር ሺፍት አደረገልን። አያችሁ እዚህ ጋር ማርኬት ስትራክቸር ሺፍት ሰጠን ማለት ነው። እዚህ ጋር ኤምኤስኤስ እንለዋለን። ማርኬት ስትራክቸር ሺፍት አደረገልን ማለት ነው። እዚህ ጋር ሴንተር እንለዋለን። ማርኬት ስትራክቸር ሺፍት ከፈጠረልን በኋላ ልክ ፌር ቫልዩ ጋፓችን እንዴት ነው አይደንቲፋይ የምናደርገው የሚለውን ስናይ ወደ ላይ እስከሚወጣ ሪተርን እስከሚያደርግ ዛት ፌር ቫልዩ ጋፕ እዚህ ጋር የተፈጠረው የቱ ጋር ነው የተፈጠረው በምንልበት ሰዓት ይኸው እዚህ ጋር ያለችው ጋፕ ማለት ነው። እዚህ ጋራ በዚህኛው የመጀመሪያው ካንድልና በዚህ ሰርድ ካንድል ኦፍ ዘ ሃይ ጋር ማለት ነው። ስለዚህ እዚህ ጋር በምናይበት ሰዓት ይሄኛው የመጀመሪያው ካንድል አለ። እዚህ ጋራ ቦል እናደርገው። ከዛ ዚስ ዋን ይሄኛው ዘ ፈርስት ካንድል ኦፍ ሎ እና ዘ ሰርድ ካንድል ኦፍ ሃይ በእነዚህ መካከል የተፈጠረ ኢምባላንስ ምን እንለዋለን? ፌር ቫልዩ ጋፕ እንለዋለን ማለት ነው። ስለዚህ አሁን ወጣ፣ እዚህ ጋር ሊኩዊዲቲ ስዊፕ አደረገልን፣ ወረደ፣ ዚስ ማርኬት ስትራክቸር ሺፍት ሰጠን። ይሄኛው ምን እንለዋለን? ኢምፐልሲቭ ሙቭ እንለዋለን ማለት ነው። ስለዚህ ይሄኛው ምንድነው? ሴለሮች ናቸው እየበዙ ያሉት ማለት ነው። ስለዚህ ሪቴስት እስከሚያደርግ ድረስ እንጠብቃለን ዛት ጋፕ ድረስ። እዚህኛው ጋፕ ጋር ሪቴስት አደረገ ማለት ነው አይደለ? ልክ እዚህ ጋር ሪቴስት እንዳደረገ ኢንተር የምናደርገው ምንድነው? ሪጀክሽን ካንድሉ ላይ ወይ ሪጀክሽን ካንድሉ ላይ ወይ ደግሞ ኢንገልፍ ያደረገው ካንድል ላይ ማለት ነው። ስለዚህ ስለ ካንድል ፎርሜሽንም እናወራለን። ሪጀክሽን ካንድል የምንላት ይችኛዋ ነች። ኢንገልፍ ካንድል የምንለው ደግሞ ይሄኛውን ካንድል እንለዋለን። ስለዚህ እዛች ሪጀክሽን ካንድሏ ላይ ትሬዳችንን ኤክስኪዩት እናደርጋለን ማለት ነው። ስለዚህ እዚህ ጋራ ወደ ሾርት ፖዚሽን እንገባለን። ፎር ቤሪሽ እዚች ጋር ኤክስኪዩት እናደርጋለን። ስለዚህ ስቶፕ ሎሳችንን አቦቭ ዘ ፌር ቫልዩ ጋፕ እናደርጓለን። ስለዚህ ፍሮም ዚህ ሳይድ ድረስ እናደርጓለን ማለት ነው። ከዛስ ቴክ ፕሮፊታችንን ደግሞ በምናደርግበት ሰዓት እዚህ ጋር ያሉ ሎዎች አሉ። እነዚህ ሎዎች ይወስዳል ብለን እንገምታለን። እዚህ ጋር ዘ ፈርስት ሎ እዚህ ጋር እናደርጋለን። ሰርድ ካንድ ሎ እዚህ ጋር ቴክ ፕሮፊታችንን እናደርጋለን ማለት ነው። ስለዚህ በአጭር መንገድ ምን አደረግን? 1-2 የሚሆን ሪስክ ቱ ሪዋርድ ሬሾ ካች አደረግን ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው ትሬዳችንን ኤክስኪዩት የምናደርገው ማለት ነው። ስለዚህ በአጭር መንገድ እንደዚህ አድርገን አይደንቲፋይ እናደርጋለን ማለት ነው። ይሄኛው ለሴል ነው ማለት ነው። ስለዚህ ይሄኛው ምንድነው? ቤሪሽ ፌር ቫልዩ ጋፕ የምንለው ነው ማለት ነው። ስለዚህ አሁን በመቀጠል ደግሞ ወደ ቡሊሽ ፌር ቫልዩ ጋፕ የምናይ ይሆናል ማለት ነው። እስኪ እዚህ ጋራ ፎር ቡሊሽ ፌር ቫልዩ ጋፕ እናያለን። ኦኬ እዚህ ጋር ያለውን ነገር ቼክ እናደርጋለን ማለት ነው። ትንሽ ኔትወርክ በጣም እያስቸገረ ስለሆነ ነው።
ያው ፎር ቡሊሽ ኦኬ አሉ ስታፖች ግን አሪፍ ነገሮችን እኔ በሚለው ነው። እዚህ ጋር ለእናንተ ግልጽ በሚሆንበት መንገድ ነው ማስረዳችሁ። ስለዚህ ክሊር የሆነ ማርኬት ስትራክቸር እንፈልጋለን ወደዚህ አካባቢ። ኦኬ ያ እሺ እዚህ ጋራ ፎር ቡሊሽ በምናይበት ሰዓት ምንድነው ፎር ቡሊሽ ደግሞ እንዴት ነው አይደንቲፋይ የምናደርገው የሚለውን ነገር በምናይበት ሰዓት እዚህ ጋራ መጀመሪያ ምን አደረገ? ሊኩዊዲቲያችንን ስዊፕ አደረገልን from this level ሊኩዊዲቲ ወሰደልን ማለት ነው። ኦር ደግሞ ቆይ እስኪ ወደ 1 hour እንውረድና እንየው። ፎር 1 hour አሪፍ ኤክስኪዩሽን የሚሰጠን ከሆነ ወደዚህ አካባቢ ጋር እናየዋለን ማለት ነው። actually okay anyway ስለዚህ እዚህ ጋር ያለችው ኤግዛምፕል ትበቃናለች። አሉ ጋፖች ግን ትንሽ ክሊር ላርግላችሁ ብዬ ነው። ኤኒዌይ እዚህ አካባቢ ጋር ፎር ሃወር ላይ አለ። ኦኬ እሺ ይሄን መውሰድ እንችላለን። ለማንኛውም እዚህ አካባቢ ጋራ ሊኩዊዲቲ ስዊፕ አደረገልን። ያው ዊዝን ዚስ ሎ ስዊፕ አደረገልን። ከዛስ በኋላ ፎር ዚስ ሌቭል ማርኬት ስትራክቸር ሺፍት ሰጠን። ከዛስ ማርኬት ስትራክቸር ሺፍት ከሰጠን በኋላ እዚህ ጋር ምንድነው ያደረገው? ምንድነው ጋፕ ፈጠረልን አይደለ? በመጀመሪያው ጋፕ እና በሁለተኛው ጋፕ እዚህ አካባቢ ጋራ ምን ፈጠረልን? ፌር ቫልዩ ጋፕ ሰጠን ማለት ነው። እዚህ ጋር ያለችው ፌር ቫልዩ ጋፕ ዩሲ እዚህ ጋር ፌር ቫልዩ ጋፕ ሰጠን። ስለዚህ እዚህኛው ፌር ቫልዩ ጋፕ ላይ ወረደ። ይሄው እዚህ ፌር ቫልዩ ጋፕ ጋር ሪቴስት አደረገ። ሪቴስት እንዳደረገ እዚህኛው ፌር ቫልዩ ጋፕ ጋር እዚህ ጋር ኤክስኪዩት እናደርጋለን። እዚህ ስሎ ድረስ ስቶፕ ሎሳችንን እናደርጋለን። ከዛ ቴክ ፕሮፊታችንን ደግሞ ፈርስት ኦፍ እዚህ ሳይድ ድረስ እናደርጋለን ማለት ነው። ስለዚህ በአጭር መንገድ እዚህ ጋርም 1 to 2.5 ሪስክ ቱ ሪዋርድ ሬሾ ካች አደረግን ማለት ነው። ስለዚህ በእንደዚህ አይነት መንገድ ትሬዶችን ኤክስኪዩት ማድረግ እንችላለን ማለት ነው። ይሄኛው ነው ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው ቻርታችን ላይ አይደንቲፋይ የምናደርገው ማለት ነው። ስለዚህ እንደናንተ ደግሞ የምሰጣችሁ የቤት ስራ ቢሆን እስኪ ፎር ባይስ ፎር ቡሊሽ ፌር ቫልዩ ጋፕ እና ፎር ቤሊሽ ፌር ቫልዩ ጋፕ 10 ፌር ቫልዩ ጋፖችን አውጥታችሁ ለራሳችሁ ኤክሰርሳይዝ አድርጉ ማለት ነው። እዚህ ጋራ 10 ፎር ቡሊሽ 10 ፎር ቤሪሽ ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋራ ፎር ቡሊሽ ፌር ቫልዩ ጋፕ በምናይበት ሰዓት ምንድነው እዚህ አካባቢ እዚህ ጋራ ፎር ቡሊሽ ፌር ቫልዩ ጋፕ አለ። እዚህ አካባቢ ጋር ቡሊሽ ፌር ቫልዩ ጋፕ አለ። ያው ዩሲ እዚህ ጋር ቡሊሽ ፌር ቫልዩ ጋፕ አለ። ፎር ቤሪሽ በምናይበት ሰዓት ደግሞ ያው በጣም በቀላሉ እንዴት ነው ማየት የምንችለው? ይሄው እዚህ ጋር ቤሪሽ ፌር ቫልዩ ጋፕ አለ። ዘን ይሄው እዚህ ጋር ጋፕ አለ። ወረደ ወጥቶ ይሄው በዚህኛው ካንድል ሪቴስት አድርጎልናል። ወረደ ማለት ነው። ይሄው እዚህ ጋርም በምናይበት ሰዓት እዚህ ጋር ጋፕ አለ። ይሄው እዚህ ጋር ጋፕ አለ። ወረደ ወጣ ጋፑን ሪቴስት አደረገልን ቀጥታ ወረደ ማለት ነው። ስለዚህ ይሄን ይመስላል ማለት ነው። በጣም ብዙ ኤግዛምፕሎች አሉ ማለት ነው። ስለዚህ ያው እናንተም እነዚህን ኤግዛምፕሎች የሰጧችሁን የቤት ስራዎችን ስሩ፣ ኤክሰርሳይዝ አድርጉ ማለት ነው። ይሄን ይመስላል። አመሰግናለሁ ማለት ነው። ስለዚህ በመጨረሻም ይሄ ነው ማለት ነው ፌር ቫልዩ ጋፕ የምንለው።
ስለተከታተላችሁኝ አመሰግናለሁ። ፕላኪ ነኝ። ቴንክ ዩ ኤቭሪዋን። አመሰግናለሁ። አሪፍ ነገር እንደያዛችሁ እንደተማራችሁ አልጠራጠርም ማለት ነው። ይኸው እኔ ሙሉ ኃይሌን ሰጥቼ ነው እያሳዩአችሁ ያለሁት ማለት ነው። ስለዚህ ጋይስ እናንተም እንግዲህ እንደዚህ አይነት ቤስት የሆነ ሜንቶርሺፕ አግኝታችኋል። ስለዚህ ይህንን የመሰለ ኮርስ አግኝታችኋል ማለት ነው። ስለዚህ እናንተም በተራችሁ ደግሞ ሰብስክራይብ፣ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ ድጋፋችሁን አሳዩኝ ማለት ነው። አመሰግናለሁ ኤቭሪዋን። ሰላም ሁኑልኝ። ሰላማችሁ ይብዛ። በቀጣይ ቶፒክ እስከምንገናኝ ድረስ በዚህ ያበቃል ማለት ነው። ስለ ፌር ቫልዩ ጋፕ ያለን ቶፒካችን በዚህ ያበቃል ማለት ነው። በቀጣይ ቶፒክ እንገናኛለን። ባይ